ምንድነው ነጥቤ? የእውነት ይሄን ቪዲዮ ሀብትም ያላችሁ ስልጣንም ያላችሁ እውቅና ምንም ያላችሁ ሰዎች ይሄን ቪዲዮ ተጠቀሙበት። የያዛችሁትን ነገር ካልያዛችሁት የሚያመልጣችሁ ነገር ነው። እኔ በጣም ተወድጄ ያውቃለሁ። በጣም ደግሞ ለአይን ተጠልቼ ያውቃለሁ። ተከብሬ ያውቃለሁ። ተንቄ ያውቃለሁ። አግኝቼ ያውቃለሁ። አጥቼ ያውቃለሁ። ለካ ያገኘኸውን ማግኘትን በትንቃቄ ካልተጠቀምከውና ከተመጻደቅ ያ ሁሉ ነገር አፈር ከድሜ ይበላል። ባላወቀው መንገድ አንተ ባልጠበቅከው እወድቃለሁ እንዴ ባላልከው ፌል አረጋለሁ እንዴ ባላል። በቅርብ እንኳን አንድ ቤተሰብ አለና እናቱ ካንሰር ታማሚ ናት። ወንድምየው አደገኛ የጭንቅላት እጢ ያለበት ከ20 ምናምን ሚሊዮን ብር በላይ ነው ያወጣው። ሁሉም አልተሻላቸው። እሱ እንደዚህ ወደ ላይ እንደዚህ ይሄ እድገት ሰው እንደዚህ ያድጋል አይደለ? እንደዚህ ያለ ወደ ላይ ይደላል አይደለ? እሱ እንደዚህ ወደ ላይ ተተኮሰው። ከዛ በኋላ እንደዛው ነው ደግሞ መሬት የገባው ማለት ይችላል። አሁን እርዳታ እስከሚለመንበት ድረስ በጣም ሙያተኛ ሰዎች ካላችሁ ሙያችሁን ጠብቁ፣ ሙያችሁን አክብሩ። ለምን ልታጣው ትችላለህ? በጣም ስልጣን ያላቸው ያንን ጠብቅና ቀጥል፣ አለበለዚያ ልታጣው ትችላለህ። በጣም ጥሩ ሰው የሚወዳችሁ በሰፈር በጎረቤት በሀገር ያላችሁ ሰዎች ያንን ተወዳጅነት ጠብቀውና ቀጥል፣ አለበለዚያ ከተመጻደቅ ያንን ነገር ታጣዋለህ። ስታጣው ደግሞ ቅድም እንደነገርኳችሁ መካኒክ ነው። ቅድም እንደነገርኳችሁ የማይችለው ነገር የለም። የሞተ ዕቃ ከዚህና ከዚህ አድርጎ ሰርቶ የሚያሳይ ሰው አሁን ምን እሱ የያዘው የጨበጠው ነገር እንዳለ በጣም ሙያተኛ ሰፈር ውስጥ የተጨበጨበላት ሴት አሁን እሷ የነካችሁ ወጥ እጅ ይላል። እሷ የነካችሁ እንጀራ እሷ የነካችሁ ነገር እጅ ይላል። ምንድነው? እግዚአብሔር የሰጣትን ነገር ሲነሳት እግዚአብሔር የሰጠህን ነገር ይነሳል። ይሄን እርግጠኛ ሁን 100%። በትክክል የማትጠቀም ከሆነ የተሰጠህ ነገር ይነሳል። ገንዘብ እንደዚህ የሚረጩ ሰዎች ያውቃል። ገንዘብ እንደዚህ የሚረጩ በገንዘብ ግፍ ወደ 101 102 103 ጫማ ያለው ሰው እቤቱ አንዱ ክፍል እንዳለ ጫማ በጫማ እስከሚሆን ሹራብ ምን በቃ አይለብሰውም። ለሰው መስጠት አይፈልግም።